ያቺ መዶሻ በሹሉ በኩል የመሰለች ልጅ አንቺን ትልካለች። አታፍርም እንዴ? ምን ችግር አለው? ጓደኛዬ እኮ ናት። ልትሆን ትችላለች። እኔ ግን አንድ ላይ ስትሄዱ ሳያችሁ ማለት ነው አንቺ ለውዝ እሷ ደግሞ ቆሎ ነው የምትመስለኝ። ከሷ ትለያለሽ ልሽ ፈልጌ ነው። አዎ ቴንክ ዩ። እኔ ግን ዛሬ መጣሁ ታርቃችሁ ያንን የሚያስቀናፍራችሁ እንድትቀጥሉ ነበር። ወይ አልቀጥልም። እኔ ይዘኛል። እኔ አንቺ አታውቂም እንጂ እኔ እኮ ከሷ ጋር ይሆንኩት እኮ አንቺን ቀን በቀን ለማየትና ለማግኘት ስለኮ ነው። እውነቱን ነው እንዴ? እየቀለድኩ አይደለም እንዴ? ከዛች ከጫካ ካመለጠች ዝንጀሮ ጋር ይሆንኩት እኮ አንቺን ቀን በቀን ለማግኘት ስለኮ ነው። እንደውም ይገርምሻል አክስቴ ከሷ ጋር መንገድ ላይ አይታኝ ማለት ነው እስካሁን አታወራኝም፣ ዘግታኛለች። ከሉሲ ጋር ይኸው ዘር ሊያበላሽ ነው ብላ ማለት ነው። ኧረ ተው በእናትህ። አንዳችን እኮ ያለ አንዳችን አናምርም ታውቂያለሽ። እኔ ደግሞ ያለ አንቺ አልደምቅም። አንቺ ነጠላ ብትሆኚ እኔ ጫፍ ላይ ያለው ጥለት እኮ ነኝ። አንቺ ፋንዲሻ ብትሆኚ እኔ ዘይት ነኝ። ተዋህደን እንፈካለን፣ ፖፕኮርን እንፈጥራለን። እኔ ለዚህ ውበት በአሞሌጮ በገዛ እንኳን አይቆጨኝም እያልኩሽ ነው። እጄ ላይ ካቴና እግሬ ላይ ሰንሰለት ቢገባ እኔ ወድሻለሁ ልቤ እስኪደማ እያልኩሽ ነው። ደግሞ ራስሽን ከማንም የንፍጥ ጉድ ጋር እንድታወዳድሪ አልፈልግም። የምን ውድድር ነው ደግሞ? እኮ የንፍጥ ጉድ የምትለው ጓደኛዬ ናት። እኔ ደግሞ ለጓደኝነታችን ፍቅርም ክብርም አለ። ወይ ክብር! እሷ ስላንቺ ምን እያለች እንደምታወራ በታቂ ኖሮ ማለት ነው እንደዚህ ባላልሽ ነበር። ምን አለች? ምን ያላለችው ነገር አለ? አሁን ለምሳሌ ጀርባሽ ላይ ጠባሳ እንዳለ ለኔ ነግራኛለች። እንደማትወድሽም ሁሌ ነው የምትነግረኝ። እኔ ያ ነጩን ቀሚስ ራሱ ለአንድ ቀን ልልበሰው ብላ ተቀብላሽ ሆን ብላ ነው ትከሻውን ያቃጠለችው። አንቺ ስትለብሹ ስለሚያምርብሽ ከዚህ በኋላ እንዳትለብሹ ማለት ነው። ለኔ ያልነገረችኝ ነገር የለም እያልኩሽ ነው። እኔ ግን ያን ሁሉ ሚስጥር ብሰማም ላንቺ ያለኝ ፍቅር ጨመረ እንጂ አንዳችም አልቀነሰም እያልኩሽ ነው። ያላለችኝ ነገር የለም። ሌሎቹም ነገሮች መስማት ከፈለግሽ ደግሞ እነግርሻለሁ። ካጎትሽ የሰረቅሽውን ብር ጨምሮ ማለት ነው። ይሄን ሁሉ ነገር መስማት ከፈለግሽ ግን ቤት ገብተን ተኝተን ማን ነው ቁጭ ብለን እኔ ልነግርሽ እችላለሁ። ይሄ ልጅ ለኔ ብቻ ነው የሚመቸኝ። ግን እግዚአብሔር እንዴት ነው የሚያወራው? ቆይ ከሱ ጋር ከቆየሽማ አይደለም አንድ ዘይት ማለት ነው ማንንም ነው የሚያሳምነው።